ይህን ጥያቄ ለሙስሊም እህት ወንድሞቼ ያድርሱልኝ። ጥያቄ ምንድነው? አላህ እውነተኛ አምላክ እንደሆነ የሚያስረዳኝ ሙስሊም ፈልጋለሁ። አላህ እውነተኛ አምላክ እንደሆነ እኔ ከዚህ በፊት ሙስሊም ነበርኩኝ፣ ነገር ግን ስለ እስልምና ምንም የማውቀው ነገር የለም። ሰው በደንብ ማወቅ ስለምፈልግ የሚያስረዳኝ ሰው ፈልጋለሁ ማለት ነው። ሰው እኔ ያስረዳሻለሁ የሚል ሰው ካለ ደስ ይለኛል። ሰላም አለይኩም ወራህመቱላሂ ወበረካቱ። ይህ ቪዲዮ በእርግጥ ውስጥ ነው የደረሰኝና ኢንሻአላህ ቪዲዮ እስከ አንድ ባንድ እውነትን ያልኩትን መረጃዎችና ማስረጃዎችን አስቀምጣለሁ። ከዛ በኋላ ሂዳያ በአላህ እጅ ነው። ወንድሞናቶች ቪዲዮን በደንብ ሼር፣ ኮፒ ሊንክ ማድረጉን እንዳትረሱ። ሪፖስት ማድረጉን ለእናንተ ትቼዋለሁ። እስኪ ወደ ሀሳቤ ልመለስ። ይቺ ወገናችን ሙስሊም ነበርኩኝ፣ ግን ከእስልምና ሲወጣ ስለ እስልምና ምንም አውቀው ነገር አልነበረም። እውነተኛው አምላክ አላህ ለመሆኑ የሚያስረዳኝ ሙስሊም ካለ እስኪ ያስረዱኝ የሚል ነገር ተናግራለች። ሙስሊም እንደመሆናችን መጠን እስኪ መረጃዎችን እየጠቀሰን እናውራ። አዎ እውነተኛው አምላክ አላህ ብቻ ነው። በዚህ ምድር ላይ በውሸት የሚመለኩ በጣም ብዙ አምላክ ነው የሚሉ አካላቶች አሉ። በጣም ብዙ። የሰው ልጅ ፍራውን ለዕነቱላሂ ዐለይህ የኛው ንጉሱ የነበረው ፍራውን በራሱ እኔ አምላክ ነኝ ብሎ ሰዎችን ለመግዛት ሁሉ ጀምሮ ነበረ። አምላክ ነኝ ሳይልም ክርስቶስም ይመለካል። ሰዎች ድንጋይን ያመልካሉ፣ እንጨትን፣ የተለያዩ ጣዖታትን ነገር ሁላ ሲያመልኩ እንመለከታቸዋለን። ነገር ግን እነዚህ ሁሉ በውሸት የሚመለኩና በውሸት የተደረጉ ሲሆኑ በእውነት የሚመለከው ግን እውነተኛው አምላክ አላህ ብቻና ብቻ ነው። ከዛ ውጪ የሚመለክ የለም። አምላካችን አላህ በሱረቱ ዩኑስ ላይ ምዕራፍ 10 ከቁጥር 32 አካባቢ ላይ ፈዛሊኩም አላሁ ረቡኩሙል ሐቅ፣ ያ እውነተኛው አምላካችሁ አላህ ነው። ፈማዛ ባደል ሐቅ ኢለ ደላል፣ ከዚህ ከእውነተኛው አምላክ በኋላ ያለው ሁሉ ጥመት ነው እንጂ ሌላ ነገር አይደለም። ከእውነት በኋላ ጥመት እንጂ ሌላ ነገር የለም። ፈአና ቱስረፉን፣ ከዚህ እውነት ደግሞ ወዴት ታፈገፈጋላችሁ አለ ጌታችን አላህ። እውነተኛ የሚመለከው አምላክ አላህ ነውና ከዚህ እውነት በኋላ ደግሞ ሌላ ነገር የምታመልኩ፣ ሌላ ነገር የምታደርጉ፣ ሌላ የምትፈልጉ ከሆነ ሁሉ ጥመትና ስህተት ነው እንጂ ሌላ ነገር አይደለም። ይሄ ሲነገራችሁ ደግሞ ፈአና ቱስረፉን፣ ይሄ እውነታ እየተነገራችሁ ከእውነት ወዴት ትሸሻላችሁ አለ። አው ነቢያቶችን ሁሉ ራሱ ሲያመልኩት ወይንም ሲጣሩለት የነበረው አንድ እውነተኛ አምላክ አላህ ብቻ ነው። ሱረቱ ናህል ላይ ምዕራፍ 16 ከቁጥር 36 አካባቢ ላይ አምላካችን አላህ ወለቀድ በዐስና ፊ ኩሊ ኡመተን ረሱላ፣ በእያንዳንዱ ህዝብ ላይ ነቢያቶችን ልከናል። ለምን አላማ? ግባቸው ምንድነው ስንል አን ያዕቡዱላህ፣ አላህን በብቸኝነት እናምልክ ወይንም አላህን በብቸኝነት አምልኩ ለማለት። ወጅተኒቡ ጣጉት፣ ከዛ ውጪ ያለው ከዚህ ከእውነተኛው አምላክ ከአላህ ውጪ ያለው በአጠቃላይ ብታመልከው ጣዖታት እንጂ ሌላ እውነተኛ አምላክ አይደሉም ብሏል። እውነተኛ አምላክ የሚመለከው ብቻ አንዱ ኃያሉ አምላክ እንጂ ሌላ ማንም የሚመለክ የለም። ለዚህ ነው ነቢያችን አለይሂ ሰላቱ ወሰላም ምን አላቸው አምላካችን አላህ ቁል ኢነማ አነ በሸሩ ምስልኩም ዩሃ ኢለይ አነማ ኢላሁኩም ኢላሁን ዋሂድ፣ እኔ እኮ ልክ እንደናንተ እንዳምሳያችሁ ብጤያችሁ ሰው ልጅ ነኝና ለኔ ምንም ነገር ከዛ ውጪ የለኝም። ከሰውነት እኔ የሚዘል ነገር አይደለም። ግን የሚመለከው እውነተኛ አምላካችሁ ወደ እኔ የሚመጣው ወሂ በራሱ አምላካችሁ አንድ አምላክ ነው፣ እሱም በብቸኝነት አምልኩ የሚል ጥሪ ነው እንጂ ሌላ ነገር አይደለም። አምላካችን አንዱ ኃያሉ አምላክ ነው እያሉ ጥሪ ያደርጉ ነበር። ያ እውነተኛው አምላክ አላህ ብቻና ብቻ ነው። ያ ደግሞ እኛን የፈጠረ ከኛ በፊት የፈጠረ ይሄን ዩኒቨርስ ዓለም ሙሉ በሙሉ የፈጠረ ብቸኛ ጌታ ነው። ለዚህ ነው አምላካችን አላህ ሱረቱል በቀራ ላይ ምን አለ? ያ አዩሀ ለዚነ አመኑ፣ እናንተ ያመናችሁ ሆይ እዕቡዱ ረበኩም ለዚ ኸለቀኩም፣ ያንን የፈጠራችሁ የሆነውን ጌታ ብቻ አምልኩት፣ እሱን ተገዙት አሉ። ብዙ ያልፈጠሩንን አካላቶች እናመልካለን። ብዙ ለኛ ምንም አይጠቅሙ ማይገዱ አካላቶችን እናመልካለን። ግን ቁርአን ላይ ምን አለ? የፈጠራችሁን እውነተኛውን አምላክ አላህን እርሱን አምልኩት። ወለዚነ ሚን ቀብሊኩም፣ እናንተም ብቻ እኮ አይደለም ከእናንተ በፊት የነበሩ ህዝቦችንም ሁሉንም የፈጠረና ብቸኛ አምላክ እሱ ነውና እሱን አምልኩት አለ። አለዚ ጀዐለ ለኩሙል አርደ ፊራሻ፣ አንተ የሰው ልጅ እኮ እዚህ ምድር ላይ የምትንቀሳቀስበትን መሬት ለእናንተ ምንጣፍ ያደረገ ጌታ እኮ ነው። ወሰማዐ ቢና፣ እንደዚሁ የምትመለከተው ሰማይን ለአንተ ጣራ ያደረገልህ የሆነውን ጌታ ነው። ወአንዘለ ሚነ ሰማኢ ማአን ፈአኽረጀ ቢሂ ሚነ ሰመራት ሪዝቀን ለኩም፣ አንተን ፈጥሮ ምድርን ዘርግቶ ሰማይን ጣራ አድርጎ እንኳን እሱንም አልተወም እኮ ስለማችል ደካማ ፍጡር ስለሆንክ ከሰማይ ውሃን ያወርድላ ከዳመና ውሃን አውርዶ ፈአኽረጀ ሚነ ሰመራት ሪዝቀን ለኩም፣ እናንተ እንድትመገቡ ምግቦችን እንኳ ከመሬት ቡቃያ እንዲበቅል ያደረገላችሁ ጌታ እሱን አምልኩት ይላል ጌታችን አላህ። ስለዚህ ከሱ ውጪ የሚመለከ ካለ እኛ ይህን የሚያደርግልን ሰው እኮ ዛሬ የሚበላ የሚጠጣን እኮ ነው የሚያመልከው። ጌታችን አላህ ወሁወ ዩጥዕም ወላ ዩጥዐም፣ እሱ ይመግባችኋል፣ ያበላችኋል፣ ያጠጣችኋል፣ ለራሱ ግን አይመገብም። ምግብ የሚባል ርስቅን ለኛ ፈጥሮልን፣ ነገር ግን ሰው ዛሬ የሚበላውን የሚጠጣውን እሱ ያበላናል ብሎ መልሶ ያመልከዋል።
እና ከእውነተኛው አምላክ ከአላህ ውጭ የሚመለክ እዚህ ምድር ላይ ምንም የለም። ይህ አምላክ ቁል ሁወ አላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ፣ በቃ አልወለደም አልተወለደምም። ወለም የኩን ለሁ ኩፉወን አሐድ፣ አምሳያና ብጤ የሌለው ማለት ነው። ለይሰ ከሚስሊሂ ሸይ ወሁወ ሰሚዑል በሲር፣ እሱን የሚመስል አንድ ነገር የሌለ ብቸኛው የሚመለክ እውነተኛ አምላክ አለ። ለዚህ ነው መጽሐፍ ቅዱስም ላይ ክርስቶስም ሲያስተምራቸው ሰዎች ከትእዛዛይቱ ሁሉ ፊተኛይቱ የትኛይቱ ናት ሲባል እስራኤል ወይ ስማ ከትእዛዛይቱ ሁሉ ፊተኛይቱ ጌታ አምላካችን እግዚአብሔር አንድ ጌታ ነው፣ እርሱም በፍጹም ልብህ በፍጹም ነፍስህ እርሱን ውደድ የምትና ሲል አምላክን ሲሰብክ ነበረ። ሰዎች እሱን አምላክ ብሎ ቢያመልኩትም ነገር ግን አምላካችን አንድ አምላክ ነው ሲል ጥሪ ሲያደርግ ነበር። ማርቆስ 12:26 ሙሴ ኦሪት ዘዳግም 6:4 ላይ እንደዚሁ ደግሞ ሰዎች ለመዳን እውነተኛውን አምላክ በብቸኝነት ማምለክ እንዳለበትና ክርስቶስን እንደ ነቢይነት መቀበል የዘላለም ሕይወት እንደሆነ ዮሐንስ 17:3 ላይ ይሄ ነበረና እውነታው ይሄ ነው። ለማንኛውም አላህ ሂዳያውን ይስጣችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።